ወንጌል የሚያስተምሩን መጋቤ ምስጢር መምህር ሰሎሞን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘአድኀነኒ ውእቱ ይቤለኒ ጹር። ያዳነኝ ያ ሰው ተሸከም ብሎኛል። የዮሐንስ ወንጌል ምዕራፍ 5 ቁጥር 11 ኦ ክርስቶስ ወልደ እግዚአብሔር ሕያው ክስት ወአብርህ አዕይንተ አልባቢነ ከመ ንስማዕ ወንግበር ቃለከ ቅዱሰ። አቤቱ የሕያው እግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ የሆነውን ቃልህን እንድንሰማና እንድንሰራበት የልቡናችንን ዓይኖች ታበራና ውሳጣዊ ጆሮአችንን ትከፍትልን ዘንድ መልካም ፈቃድ ይሁንልን። የተከበሩ አባታችን መላከ ፀሐይ መምህር ቀሲስ በቀለ ተሰማ የዚህ ታላቅ ደብር አስተዳዳሪና የሁላችን መንፈሳዊ አባት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አዕይንተ እግዚአብሔር፣ አበው ካህናት፣ ልዑካነ ምስጢር፣ አኀው ዲያቆናት፣ ክቡራን ዘማሪያን፣ የእግዚአብሔርን ቃል ሰምቶ ለማረፍ በዚህ ስፍራ በዚህ ዕለት በዚህ ሰዓት የተሰበሰባቸው የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በዕድሜ ሕፃናት የሆናችሁ ሁላችሁም በክርስቶስ ሆኖ ሐሳባችሁንና ልባችሁን በሚጠብቀው አእምሮንም ሁሉ በሚያልፈው በእግዚአብሔር ሰላም እላችኋለሁ። እንደምን ከረማችሁ? የከረማችሁ ብቻ እንደምን ከረማችሁ? እንደምን አደራችሁ? አሜን። ቸርነቱን ያበዛልን ምሕረቱን ያላቋረጠብን እንደ ኃጢአታችን እንደ በደላችን ያልፈረደብን ያለ ትናንትና ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ የሆነ ያለ መጠን ምሕረቱን ሰጥቶ በቅድስናው ስፍራ አገናኝቶ ቅዱስ ቃሉን እንድንሰማ የፈቀደልን አምላካችን ስሙ የተመሰገነ ይሁን። ቃሉ የወረደባት ዙፋን፣ ሥጋ ያረገባት መሰላል፣ እግዚአብሔር ሰውን ያየባት መስታወት፣ ሰው ወደ እግዚአብሔር የደረሰባት ተንከተም ድልድይ እመቤታችን ሰዓሊተ ምሕረት አቁራሪተ መዓት ቤተ ጸሎት መዝገበ ጸሎት ምዕራገ ጸሎት ድንግል ማርያም ስሟ ለዘወትርና ለዘለዓለም እየተመሰገነ ይሁን። እንኳን ለዐቢይ ጾም 4ኛ ሳምንት በሰላምና በጤና አደረሳችሁ አደረሰን። ያዳነኝ ያ ሰው ተሸከም ብሎኛል በሚል ርዕስ ነው የምንማረው። ድምፃችሁን ከፍ አድርጉና ያዳነኝ ያ ሰው በሉት። ሁላችሁም ከፍ አድርጉት። ያዳነኝ ያ ሰው ተሸከም ብሎኛል። የምስጢር ባለቤት እግዚአብሔር ምስጢሩን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን መልካም ፈቃዱ ይሁንልን። የዮሐንስ ወንጌል ምዕራፍ 5 ቁጥር 11 ላይ ተጽፎ የምናገኘው ኃይለ ቃል ነው። የትምህርታችን መሰረታዊ ዓላማ እንደሚታወቀው በዚህ ወቅት ሀገራችን ኢትዮጵያና ልጆቿ እናታችን ቤተ ክርስቲያንና ሕዝቦቿ በአንድም በሌላ ወገን ከውስጥም ከውጭ ባለ ወገን እጅግ ፈተናው የበዛበት ጊዜ ስለሆነ አንዱን ሰምተን ሳንጨርሰው ሌላ እየተደጀመ ጊዜ ጌታ ሆይ የኢትዮጵያን ትንሣኤ ያሳየን፣ የቤተ ክርስቲያኒቷንም ክብር ለጠላቶቿ ግለጥልን፣ እባክህ የይቅርታ እጅህን ላክልን እያልን በዛሬው ዕለት የሚታሰበውን በ4ኛ ሳምንት የሚነበበውን ወንጌል መነሻ በማድረግ ለ38 ዓመት ሙሉ በአልጋ ተጣብቆ የነበረውን ሰው ያዳነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛንም ለ5500 ዘመን ከተያዝንበት ከኃጢአት አልጋ አድኖናልና ያዳነኝ ያ ሰው ተሸከም ብሎኛል በሚል መነሻነት እግዚአብሔር እንድንሸከም ያዘዘንን ሸክሞች መማር ነው ዓላማው። እንደሚታወቀው ዐቢይ ጾም ከጀመረ
ዛሬ አራተኛ ሰንበት ላይ ደርሰናል። ዕለቱ በቅዱስ ያሬድ ድርሰት መጻጉዕ ይባላል። ለ38 ዓመት ሙሉ ታሞ የነበረውን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ያዳነበት ዕለት መታሰቢያ ቀኑ ነው። ይህ ሰው ለብዙ ዓመት ከመታመሙ የተነሳ የተሰጠው ስያሜ እንጂ ስም አለው። መጽሐፍ ቅዱስ ብዙ ጊዜ ከስም ይልቅ ተግባሩ ላይ እንድናተኩር ስለሚፈልግ አልፎ አልፎ ከመጽሐፍ ቅዱስ የአጻጻፍ ባህል መካከል አንደኛው ስምን አለመግለጥ ነው። ኢየሱስ ክርስቶስ ሕዝቡን አይቶ ወደ ረጅም ተራራ ወጥቶ አፉን ከፍቶ አስተማራቸው የሚል አብነት ይገኛል። የማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ የተጻፈው መጽሐፍ ቅዱስ ክፍል ተመልከቱት። አንቀጸ ብፁዓን የሚባለውን ስብከት ኢየሱስ ክርስቶስ ያስተማረው በቅፍርናሆም ከተማ ነው። ከሀገሩና ከቦታው ይልቅ እዛ ቦታ ላይ የተሰጠው ትምህርት ላይ ማተኮር ይገባቸዋልና ምዕመናኑ ወደ ተራራ ላይ ወጥቶ ብሎ የተራራውን ስም ሳይገልጥ በተራራው ላይ የተሰበከውን ስብከት ብቻ ጽፎት እናገኛለን። ቅዱስ ማቴዎስ፣ ቅዱስ ዮሐንስም ይህን ሰው ስሙን ሳይጽፍ ታሪኩን ጽፏል። በነገራችን ላይ ልውለ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የወደው የነበረው ክርስቶስ ከፍቁረ እግዚእ እየተባለ የሚነገረው የክርስቶስን መከራ እያሰበ ለብዙ ዘመን በመቆየቱ ምክንያት ቁጹረ ገጽ እየተባለ የሚጠራው ወልደ ነጎድጓድ ቅዱስ ዮሐንስ፣ ቅዱስ ያሬድ በድጓው ላይ ሐረየከ መንፈስ ቅዱስ ወረሰየከ ሰረገላሁ ትሩፈ ኩሉ ምግባር ዮሐንስ መልአክ ዘበምድር ብሎ የመሰከረለት ምድራዊ መልአክ የሆነው ቅዱስ ዮሐንስ ከሌሎቹ ወንጌላውያን ለየት ባለ መልኩ ወንጌልን ጽፏል። የዮሐንስ ወንጌል ምዕራፍ 1ን ብታነቡት በሌሎች ወንጌላውያን በግልጽ ያልተቀመጠ ምስጢር በቅዱስ ዮሐንስ ወንጌል ተጽፏል። ምዕራፍ 2ን ብታነቡት የቃና ዘገሊላውን ታሪክ ሌሎች ወንጌላውያን ላይ የለም። ምዕራፍ 3 ላይ ብትገቡ የኒቆዲሞስን ታሪክ ዮሐንስ ወንጌል ላይ ብቻ ነው ያለው። ምዕራፍ 4 የሳምራዊቷ ሴት ታሪክ ያለው ዮሐንስ ወንጌል ላይ ብቻ ነው። ምዕራፍ 5 የ38 ዓመት ሕመምተኛውን ታሪክ የምናገኘው የዮሐንስ ወንጌል ላይ ብቻ ነው። ለምንድን ነው የሚለውን ሊቃውንቱ ሲያትቱት ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት እስከ መጨረሻ ጸንቶ የተገኘው አደራ ለመቀበል ብቁ ሆኖ የተገኘው ኢየሱስ ክርስቶስ እናቱን ያስረክበው ለማን ነው? እየሰማችሁ ነው ወይስ እየተኛችሁ ነው? እንዳሰቡ አደራ። እኔ የተሰጠኝ ሰዓት አጭር ነው፣ 30 ደቂቃ ብቻ ነው። እንደ ቁመቴ አጠር አድርጌ ነው የማስተምረው። ብዙ ጊዜ ያለን እረፍት አብዛኛው ሰው ሰራተኛ ነው ያለው እረፍት ዕለተ ሰንበት ብቻ ነው። ስለዚህ ዛሬ ተደራራቢ በዓል ነው። አጠር አድርጌ ነው የማስተምረው። የሆነ ሆኖ የረቃውን አቅርቦ የሚያስተምረው እሱ እግዚአብሔር ነውና ባለን ጥቂት ጊዜ በደንብ እንድትከታተሉ መልእክቴ ነው። ስለዚህ እግዚአብሔር ልጆች ከሌሎቹ ሐዋርያት ሲበተኑ፣ ሲሸሹ፣ ሲፈሩ እስከ መስቀል ድረስ ታምኖ የተገኘ ሐዋርያ ማን ነው? አረ ንገሬ፣ ማን ነው እሱ? ዮሐንስ ነው። ድንግል ማርያምን ክርስቶስ የሰጠው ለማን ነው? ለዮሐንስ። በእሱ አማካኝነት እኛ አለን። በደንብ አስተውሉ። ቅዱስ ዮሐንስ በዚያን ጊዜ ወላዲተ አምላክ ድንግል ማርያምን ወደ ቤቱ ወሰዳት። ድንግል ማርያምን ይዞ የምስጢር መደበቅ የለም በቤተ ክርስቲያን። አባ ሕርያቆስ ቅዳሴ ማርያምን የደረሰው በጊዜው ከነበሩ ሊቃውንት መካከል በእውቀት አነስተኛ የነበረ ግን የዋህ ደግ የሆነ ድንግል ማርያምን የሚወዳት ሐዋርያ መሆኑ ይታወቃል። ድንግል ማርያምን ይዞ የምስጢር መደበቅ የለም። ድንግል ማርያምን የወሰደ እሷ የምስጢር ጓዳ ናት፣ የምስጢር መፈሻ ናት፣ የምስጢር ደጅ ላይ ድንግል ማርያም። ዮሐንስ ድንግል ማርያምን ወሰዳት፣ ልዩ ምስጢር ተገለጠለት። ምዕራፍ 5ንም የጻፈልን ድንግል ማርያምን ከመውሰዱ የተነሳ አንደኛው የተገለጠለን ምስጢር ስለሆነ ነው። ለሌሎቹ ተሰዋቸዋል ማለት አይደለም። ድንግል ማርያምን በሕይወቱ የሚሾማት፣ በእውቀቱ የሚሾማት፣ በአገልግሎቱ የሚሾማት ምንኛ የታደለ ይሆን! ዛሬ እምኩሉ
የተቀባችበትም መታሰቢያ ነው። በሰንበት ላይ ደብረ ዘይት እንዲሉ ሊቃውንቱ ማለት ነው። ስለዚህ ክርስቶስ ያዳነው ሰው ሊቃውንት እንደውም ሲያትቱት ከ1 እስከ 10 ዓመት የታመመ ሰው በሽተኛ፣ ከ10 እስከ 20 ዓመት የታመመ ሰው ህመምተኛ፣ ከ20 እስከ 30 ዓመት በበሽታ የቆየ ሰው ደዌን የሚያውቅ፣ ከ30 ዓመት በላይ የሚታመም ከሆነ ደግሞ መጻጉዕ ይባላል በቤተክርስቲያን አጠራር ማለት ነው። ስለዚህ ይህ ሰው ለስንት ዓመት ነው የታመመው? በደንብ ተከታተሉ። ትምህርቱን ባጭሩ ማለት ለስንት ዓመት? ለ38 ዓመት ሙሉ ኢየሱስ ክርስቶስ በተወለደ ጊዜ ይህ ሰው አልጋ ላይ ከተኛ 6 ዓመት ሆኖታል። ክርስቶስ ሲወለድ መላእክት ከሰማይ ወርደው እረኞቹ ተሰብስበው ስብሐት ለእግዚአብሔር በሰማያት እያሉ ሲዘምሩ እሱ ግን በዛ በቤተ ሳይዳ በመጠመቂያው ስፍራ በአልጋ ላይ ተኝቶ የመልአኩን መውረድ ይጠባበቅ ነበረ። ለ38 ዓመት ሙሉ አልጋ ላይ ተኝቶ የእግዚአብሔርን ገጸ ምሕረት የይቅርታ ፊት ደጅ የሚጸና ሰው ነበረ። ሰው እንኳን 38 ዓመት መታመም ይቅርና ለ38 ቀን መታመም ከባድ ነው። በዚህ ዘመን ቆመንም የታመምን እኮ ብዙዎች ነን፣ ቆመን እንኳን። ስለዚህ ይህ ሰው ለ38 ዓመት ሙሉ ታሟል። በአጭሩ የመጽሐፍ ቅዱሱን ሐሳብ ላብራራው። ከዚህ በኋላ ይላል የአይሁድ በዓል ቀርቦ ነበረ። ኢየሱስ ደግሞ ወደ ኢየሩሳሌም ወጣ ይላል። እየሰማችሁ ነው። የአይሁድ በዓል አለው። ለምን? በዓላቸውን በዓሉ የእግዚአብሔር በዓል ነው፣ ግን በአግባቡ ካለማክበራቸው በበዓሉ ላይ እግዚአብሔርን ካለማግኘናቸው የተነሳ በበዓሉ ላይ የራሳቸውን ሐሳብ ስለሚያስተናግዱበት የጥል ምልክት ነው የአይሁድ በዓል ብሎ ጠራው። የእግዚአብሔር ልጆች እግዚአብሔር መቼም እንደሚታወቀው እስራኤላውያንን ከግብፅ ባርነት በሙሴ አማካኝነት ሲያወጣ ሕዝቡ ጣዖት እያመለከ በእግዚአብሔር ሕዝብህ በድሎኛል ብሎታል ሙሴ። አንድ አባት ልጁ ሲያሳዝነው ሚስቱን ወይም የልጁን እናት ይህ ልጅሽ እንዲያደረገ ብሎ እንዲቆጣ ሙሴ እስራኤላውያንን ከግብፅ ባርነት እየመራ አውጥቶ ሳለ ጣዖት እያመለኩ ቢያገኛቸው እግዚአብሔር ይህ ሕዝብህ በድሎኛል ሕዝቤን ልቀቅ ብሎ ለፈርዖን እንዲናገር የላከው እሱ እግዚአብሔር ተጣላቸውና ሕዝብህ አለው ሙሴን። የጥል ምልክት ነው። የአይሁድ በዓል እያለ የሚጠራው በዓለ እግዚአብሔር ነው፣ በዓለ ፋሲካ ነው። በዓሉ የእግዚአብሔር በዓል ነው። ባለማክበራቸው የተነሳ የማን በዓል አለው? አሁን ፋሲካ ሲመጣ የምናከብረው እግዚአብሔርን ይሆን? አንዳንድ ሰው እኮ የበዓል ቀን ለኃጢአት ቀጠሮ የሚይዝ እኮ አለ አይደል? ይሄንን ለመጠጥ፣ ይሄን ለዝሙት፣ ይሄን እንዲያደርጋለሁ ብሎ ቀጠሮ የሚይዝ ቤተ ክርስቲያናችን የመጠጥ በዓል የላትም። መጠጧ የክርስቶስ ደሙ ነው። ምግቧ የክርስቶስ ሥጋ ነው። ምግቧ ቃለ እግዚአብሔር ነው። የምታስተምረው በዚህ አንጻር ነው። በዓል በመጣ ቁጥር ለሥጋ ጥቅም በምናስበው ልክ ከእግዚአብሔር ጋር እየተጣላን በዓሉን የኛ እያስመሰልን ነው የምንቸገር ብዙ ሰዎች አለ። የአይሁድ በዓል ብሎ የጠራው ዮሐንስ ከዚህ የተነሳ ነው። እንደው ትንቢተ አሞጽ ምዕራፍ 5 ቁጥር 18 ላይ ተመልከቱት። ትንቢተ አሞጽ ምዕራፍ 5 11ን ተመልከቱት። ምዕራፍ 8 ቁጥር 10ን ተመልከቱት። ሁለቱም ምዕራፎች እግዚአብሔር በዓላችሁን ጠልቼዋለሁ ይላል። እንደውም ዝማሬያችሁን ከኔ ያርቁት ይላል። ከኔ ያርቁት ዝማሬያችሁን። አንዳንድ ጊዜ ጾም የእግዚአብሔር ነው። ጾም የሰማር ጸሎት ይላል ማሪሳት ወእህታን ያርምሞ ጾም የጸሎት እናት ናት፣ የዝምታም እህት ወለቃል አልቤንታም ምንጭላት ወጥንተ ነገር ለኩሉ ሰናይ ነገር የመልካም ነገር ሁሉ መጀመሪያ ጾም ናት ይላል። ጾምን የምንጾመው በረከት እንድናገኝበት ነው። ጾም ውሎ መብላት ነው። ጾም መተው ማለት ነው፣ መተው ነው። ስለዚህ ይሄንን በአግባቡ የማንጠቀም ከሆነ እኔ የመረጥኩት ጾም ይሄ ነውን ብሎ ይጠይቃል። እኔ የመረጥኩት ጾም ይሄ ነውን? እኔ የወደድኩት በዓል ይሄ ነውን እያለ እግዚአብሔር ይጠይቃል። ብዙ ጊዜ በዓላት በመጡ ቁጥር በዓላችን ለእግዚአብሔር ጥያቄ ምልክት ውስጥ እየሆነ መጥቷል። እኛ በአግባቡ የበዓሉን ዓላማ ካለመረዳታችንና ካለማክበራችን የተነሳ ማለት እና የአይሁድ በዓል ብሎ የጠራው ከዚህ የተነሳ እንጂ በዓሉ የእግዚአብሔር ነበረ። ሁለተኛ ፋሲካ ላይ ነው። ከዛ በኋላ በኢየሩሳሌም በበጎች በር አጠገብ አንዲት የመጠመቂያ ስፍራ ነበር ይችላል። በምን በር አጠገብ? በር አጠገብ አንዲት መጠመቂያ ነበረች፣ የበጎች በር። ኃጢአታቸውን ይቅር የሚልበት
መስዋዕት እግዚአብሔር የሚሰዋበት የሕዝቡ የኃጢአት ማስተሰሪያ በጎች የሚገቡበት ነው። እዛ ጋ ካህናቱ ፊት ለፊት ይቆማሉ። ለመስዋዕት ለኃጢአት ማስተሰሪያ የሚሆኑትን በጎች የአንድ ዓመት ጠቦት እንደ ጠጉሩ ያላረረ ቀንዱ ያልተከረከረ እያለ በሙሴ አማካኝነት እግዚአብሔር ለእስራኤላውያን እንደሰጣቸው ለእግዚአብሔር የተለየ መስዋዕት ሆኖ የሚመረጡ በጎች እግዚአብሔር ላይ ይቆማል። ካህኑ ሕዝቡ ሲያመጣ ያያል። የማይሆነውን ይሄ መልስ ለእግዚአብሔር አይሆንም የሚለው የሚሆነውን ደግሞ በዛ በር ያስገባበታል። በዛ ስፍራ አንዲት መጠመቂያ ነበረች። ብዙ ሕመምተኞች 5 አይነት በሽተኞች ዕውራን አሉ፣ አንካሶች አሉ፣ እጃቸውና እግራቸው የሰለለ ወይም የደረቀ አሉ፣ ሰውነታቸው የተደበለበላሉ። ብዙ አይነት በሽተኞች በዛ ይተኙ ነበረ። በኢየሩሳሌም በበጎች በር አጠገብ አማናዊው በግ ዘኢይነብ ብሎ በግ ዘኢይነብ በቅድመ ዘይቀርጹ አባ ሕርያቆስ በቅዳሴ ማርያም ላይ በሸላቹ ፊት ዝም የሚል የማይናገር በግ ብሎ የተናገረለት ጌታ መስዋዕተ ኦሪት የማለፉን በጊደር በላም ደም የምትድኑበት ኃጢአታችሁን ይቅር የምትባሉበት ጊዜ አልፏል። ከዚህ በኋላ የምታረድላችሁ በግ እኔ ነኝ የሚለው ጌታ የማይናገረው በግ ኦላይም ዘይይር በቀኑ ለለይሰንዮ በሸላቾቹ ፊት በሚጎትቱት ፊት ሊመነጭቃቸው ሊያመልጣቸው በቀንዱ የማይበረታታ ላህም ብሎ አባ ሕርያቆስ በቅዳሴ ማርያም ላይ የተናገረለት አማናዊው መስዋዕት እርሱ ኢየሱስ ክርስቶስ ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ ሆነው፣ ራሱ አስታራቂ፣ ራሱ ታራቂ፣ ራሱ መታረቂ ሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በበጎች በር አጠገብ መጣ ይላል። ዛም የታመሙ ሰዎች አሉ፣ ብዙ ሕመምተኞች አሉ። ታሪኩ ሰፊ ነው፣ ምስጢሩም ብዙ ነው። ርዕሴን ሳልነካው ጊዜ እንዳጨርስ ወደዛ ልፍታል። ኢየሱስ ክርስቶስ ወደዚህ ሰው መጣ። ከዛ በኋላ በፈቃዱ ነው። ልትድን ትወዳለህን አለው። እስቲ በሉት፣ ልትድን ትወዳለህን በሉ እስቲ። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን ምዕመናንን የምታጠምቀው ለድነት የምታበቃው ፈቃድ ላይ የተመሰረተ ነው። አስገድዶ ሃይማኖት ማፍቀድ የለባት ቤተ ክርስቲያን። ልትድን ትወዳለህ ወይ? እሳት ወማ ያቀርኩ ለከ ሀበዘ ፈቀድከ። ውሃም ቀርቦላል፣ እሳትም ቀርቦላል። ወደ ወደድከው እጅን መክተት ያንተ ድርሻ ነው። ወደ ሕይወት መክተት ያንተ ድርሻ ነው። ወደ እሳትን መክተት ያንተ ድርሻ ነው። እንደው ቅዱስ ዮሐንስ አፈወርቅ የእግዚአብሔርን የፍርዱን ቸርነት በደንብ ተመልከቱት። ኃጢአት ሲሰራ ለኖረ ሰው ሲኦልን መስጠቱ ትክክለኛ ፍርድ ነው ይላል። እየሰማችሁ ነው ወይስ እየተኛችሁ? እግዚአብሔር ሁላችንም ይስማን። በደንብ አስተውሉ። ኃጢአት ሲሰራ ለኖረ ሰው እግዚአብሔር ሲኦልን መስጠቱ ትክክለኛ ፍርድ ነው አለ። ትክክል ነው አይደለ? አይደለ ወይ? ነው እኮ። ምክንያቱም ሲኦል ልግባ ብሎ ማለት አንድ ሰው በፈቃዱ ኃጢአት የሚሰራ ስለዚህ ሲኦል እንዲገባ ወዶ ኃጢአት ከሰራ ሲኦል እንዲገባ ለወደደው ሲኦልን መስጠቱ ምንም ክደት የለም፣ ምንም ውሸት የለው። ትክክለኛ ፍርድ ነው። የእግዚአብሔር ትክክለኛ ፍርድ የሚታየው አንዱ ሰው በሰራው ልክ ሰው በፈቀደው ልክ ፍርድ እንዲያገኝ ማድረጉ ነው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ይሄንን ሰው ልትድን ትወዳለህን አለው። ያ ሰው ግን የመለሰለት መልስ ምንድን ነው? ሰው የለኝም አለ። ያው ሀሳቡ ብዙ ነው። ውሃው በተናወጠ ጊዜ የጌታ መልአክ አልፎ አልፎ ይመጣል። በጣም የሚገርመው ነገር ያቺ ቤተ ሳይዳ ወይም የምሕረት ቤት ቤተ ሳህል የምሕረት ቤት የይቅርታ ቤት የቸርነት ቤት ተብላ ትተረጉማለች። በዛች መጠመቂያ ስፍራ በሳምንት አንድ ቀን በዕለተ ሰንበት ወይም በቀዳሚት ዋል አንድ ቀን ብቻ አንዳንድ ሰው ይፈውስ። ይገርማችኋል። ስለዚህ 38 ዓመት ሙሉ ገብቼ ይፈወሳል። ያው የሚፈወሰው ቀድሞ የገባ ነው። መልአኩ ለቅዱስ ሰማያት ይወርዳል። እንደውም በትውፊት መጽሐፍ ሊቀ መላእክት ቅዱስ ሩፋኤል ነው። እሱ ሩፋኤል ማለት እግዚአብሔር ፈዋሽ ነው ማለት ነው። ይወርዳል፣ ጸበሉን ይባርካል፣ ውሃው ይባረካል፣ ጸበሉ ይሆናል። ቅድሚያ የገባ ሰው ይፈወስ ነበረ። 38 ዓመት ሙሉ ደጅ የጸናውን ሰው ኢየሱስ ክርስቶስ መጣና ልትድን ትወዳለህ ብለው ውሃው በተናወጠ ጊዜ እኔን ወደ ውሃው የሚያስገባኝ ስለሌለ እስከ ዛሬ ወደ ውሃው የሚያስገባኝ ሰው የለምና እኔ ሰው የለኝም፣ እንዴት እድናለሁ? መዳኑንማ ፈልጋለሁ።
ክርስቶስን ቢያ የ30 ዓመት ጎልማሳ ነው። ያን ጊዜ 32 ዓመቱ ነው ይላሉ ሊቃውንቱ። በሁለተኛ ፋሲካ ስለሆነ የታምር የተፈጸመው ባለው አንደኛ ፋሲካ ባለፈው ምኩራብ ላይ ያነበብነው ዮሐንስ ወንጌል ምዕራፍ 2 ነው። በዛ ፋሲካ ሁለተኛ ፋሲካ ላይ ደግሞ መጻጉዕን የፈወሰበት ነው። የመጀመሪያው ከቤተ መቅደስ ገብቶ ገርፎ አውጥቶ ቤተ መቅደሱን ያጸዳበት ቀን ነው። ሁለተኛ ፋሲካ ደግሞ ይሄንን ሕመምተኛ የፈወሰበት ዕለት ነው። ስለዚህ የ32 ዓመት ጎልማሳ ነው ቢያየውና ወይ አንስቶ ወደ ውሃ ያስገባኛል ብሎ ነው፣ አሊያም የ5 ገበያ ሕዝብ ይከተለዋል። ስለዚህ እነሱን ከነሱ መካከል አንደኛውን አዞ ወደ ውሃ እንዲያስገባኝ ያስገባኛል ብሎ ፈልጎ ነበርና ሰው የለኝም አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አልጋን ተሸክመ ምን ብላ ነው መልሱልኝ፣ አልጋን ተሸክመ አሁን በደንብ እንድትረዱ ፈልገው እውነት አለን ብያ አሁን ይሄንን ለ38 ዓመት ሙሉ ጸበሉን ደጅ እየጠና የኖረው መጻጉዕ እየተባለ በቅዱስ ያሬድ ድርሰት የተሰየመ እውነቱ ባለው ይሄንን ሕመምተኛ ኢየሱስ ክርስቶስ የፈወሰው በጸበል ነው ወይስ ያለ ጸበል ነው? መልሱልኝ። በምንድን ነው የፈወሰው? ያለ ጸበል ነው። ወይም ተከታተሉ። በጸበልና ቢፈወስ እንደ 38 ዓመት ሙሉ ደጅ ጠንቼና ይገባኛል ነው። በደንብ እንድትረዱ የሚገባው ክርስቶስ ያለ ጸበልም በጸበልም መፈወስ ይችላል አይችልም? ንገሩኝ። በጸበልም መፈወስ ይችላል አይችልም? ያለ ጸበልስ መፈወስ ይችላል አይችልም? አንዳንዶቹ እኮ በእምነታቸው ጽናት የተነሳ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝም፣ እኔ እንዲህ አድርግ ብለው የሚሆንልኝ ብዙ ኖር ያለ፣ አንተ ግን ቤቴ በኃጢአት የረከሰ ነውና በቤቴ ጣራ በታች ልትናገር ልትገባ ስለማይገባኝ ቃል ብቻ ተናገር ብላቴናዬ ምን ይላል? መልሱልኝ። ቃል ብቻ ተናገር። የማቴዎስ ወንጌል ምዕራፍ 8 ላይ ይሄን ያገኛል። ቃል ብቻ ተናግሮ ፈውሶለታል። አንድ ሁለተኛ ደግሞ የልብሱን ጫፍ ብዳስስ እድናለሁ ብላ መጣ። ዳስ የተፈወሰች አለች ወይስ የለችም? አለች። በደምብ አንዳንዶቹ ደግሞ ከሕዝቡ ብዛት የተነሳ ኢየሱስ ክርስቶስን ማግኘት ቢያቅታቸው ይላል የማርቆስ ወንጌል ምዕራፍ 5 ላይ ክርስቶስን ማግኘት ቢያቅታቸው ክርስቶስ ያለበትን ቤት ጣራውን ነቅለው ሕመምተኛውን በጣራው እንድተሽከተውታል እንዲፈወስ ናቸው። ክርስቶስ በጸበልም ያለ ጸበልም ነክተውትም ሳይነኩትም መፈወስ ይችላል አይችልም? ለ38 ዓመት ሙሉ ደጅ የጸናውን ያንን ሰው አልጋውን ደም የጌታን ጽናት ታምራት ያሳያል። የቅዱስ ዮሐንስ አፈወርቅ አልጋን ተሸክሞ መልመል ሂድ አለው። ያን ጊዜ ለ38 ዓመት ሙሉ የተሸከመችውን አልጋ ወዲያው ተሸከማት። ከዛም በኋላ በነገራችን ላይ እኛ ያዳንን እስቲ ርዕሴን ንገሩኝ። ያዳነኝ በሉት ያዳነኝ ያ ሰው ተሸከም ብሎኛል። በደንብ እሱ አልጋውን ተሸክሞ ሲመላለስ ቢያዩ አልጋህን ጣል፣ ዕለተ ሰንበት ነው፣ ተሸክሞ ትንቀሳቀስ አይገባም አሉት ይላል። ያዳነን ጌታችን ተሸከሙ ያለን ብዙ የምንሸከማቸው ምስጢራት አሉ ቤተ ክርስቲያን። እነዛን ስንሸከም የተሸከማችሁትን ጣሉ የሚሉ አሉ። እኛ ደግሞ ያዳነን ምን ብለናል? ኧረ በስመ አብ ያዳነኝ ምን ብለናል? ተሸከሙ ብለናል ነው መልሳችን። በደንብ አስተውሉ። ይሄ ሰው ለምንድን ነው እሱ አልጋውን ልትሸከም አይገባም ብሉት ያዳነኝ ያ ሰው ምን ብሎኛል? መልሱልኝ። ምን ብሎኛል? ተሸከም ብሎኛል አላቸው። በደንብ አስተውሉ። እግዚአብሔር አድኗል። ይሄ ሰው በጣም የሚያሳዝነው አድኖታል። ጌታችን ተሸከም ብሎታል። ተሸክሞ ሲመላለስ ቆይቷል። ወዲያው እነዚያ ሰዎች ጥያቄ ያቀርበውለታል፣ መልስ ሰጥቷል። ከዛ በኋላ ወደ ቤተ መቅደስ ነው የገባው። እኛ እግዚአብሔር ብዙ ገቢረ ተአምራት ፈጽሞልናል፣ ፈውሶናል፣ አድኖናል። ከ5500 ሰው እንደው 5ቱ መመላለሻ 5ቱ እርከኖች የ5500 ዘመን ምስጢር ናቸው። ስለዚህ ከ5500 ዘመን ኃጢአት ያዳነን፣ ሞት ያዳነን፣ ገነትን የከፈተልን እግዚአብሔር ነው። ስለዚህ ያዳነን ጌታችን ተሸከሙ ያለን ብዙ ነገሮች አሉ። እንዳንሸከም ጣሉ የሚሉን ቢኖር እንኳን ያዳነን ያ ሰው ተሸከም ብሎኛል መልሳችን ሊሆን ይገባል ነው። ይህን ሰው ክርስቶስ ፈወሰው። ወዲያው እንደዳነ አልጋውን ተሸክሞ ሄዶ ነበረ። ግን ይገርማቸዋል። በዕለት ዓርብ አይሁድ ካቆሟቸው 3 ምስክሮች መካከል አንዱ ይህ ሰው
ሶስት ምስክሮች መካከል ለክስ እንዲመቻቸው ሶስት ምስክር አቁመዋል። ያስመሰከሩት በዚህ ነው። ኢየሱስ ክርስቶስ ግን እዚህ ዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ ስታነቡት በመቅደስ አገኘውና ይላል። ቤት አገኘውና ከዳንን በኋላ እባካችሁ ወደ አዳራሽ አትግቡ፣ ወደ መቅደሱ። ክርስቶስ ከ5500 ዘመን ሞት አድኖን አዳራሽ መጨፈር እኮ አይገባም። ሌላ ቦታ መሄድ እኮ አይገባም። ጣዖት ማምለክ ኃጢአት መስራት እኮ አይገባም። ያዳነን ጌታ ወደ ቤተ መቅደሱ እንድንመጣ ቤተ ክርስቲያን የምታዘነን እንድንሸከም እኮ ያዘዘን። ስለዚህ የዳነውን ክርስቶስ ያገኘው ቤተ መቅደስ ነበረ። ታሞ የተነሳ አምላኩን ረሳ እንዲሉ አለ። ይሄ ሰው ለ38 ዓመት ሙሉ ታሞ የነበረ ሲሆን እግዚአብሔር ቢፈውሰው እንኳን እሱ ረስቷል። አሁን ክርስቶስ ምን አለው? ከዚህ የበለጠ እንዳያገኝ ዳግመኛ ወደፊት ምን እንዳትል ነገር ምን እንዳትበድል ከዚህ የበለጠ ያገኛል አለው። የታመመበትን ምስጢር ካዲያ ሊቃውንቱ ሲተረጉሙት ለ38 ዓመት በአልጋ ላይ የተጣበቀው በኃጢአት ምክንያት እዚሁ ክፍል ላይ ክርስቶስ አረጋግጠው ወደፊት ደግመህ እንዳትበድል ነው። ይሄ ሰው ግን ደግሞ የበደለው ክሱ ራሱ በጣም ያስደንቃል እኮ። እንዳዳነኝ ያዳነኝ እሱ ነው። ሲያድነኝ ግን ሰንበትን ሸሆነ ያዳነኝ ያለው። እንዳዳነኝ ጉልበቴ ሳይጸና አልጋ አሸከመኝ ያለው። ያም አልበቃው በጥፊ መቶታል ክርስቶስን። እጁ ደርቃ ቀርታለች ይላሉ ሊቃውንቱ። እንዲህ አይነት ታሞ የዳኑ እግዚአብሔር የፈወሳቸው የእግዚአብሔርን ሸክም ሊሸከሙ የሚገባቸው ብዙ አካላት ይወጣሉ። የማይበቃቸው እግዚአብሔርን ይሰድባሉ። ይህም ለአብድ በልቡ አርባ እግዚአብሔር እንዲለያዩት እግዚአብሔር የለም ወደ ማለት ክህደት ይደርሳሉ። እነዚህን አካላት ግን እኛ እንላቸዋለን። እኛ እንኳን ለይቅርታ የሚያበቃ ለቸርነት የሚያበቃ ለድነት የሚያበቃ ምንም በጎ ነገር ባይኖረን እንኳን እግዚአብሔር ከቸርነቱ የተነሳ በፈቃዱ ወርዶ ከወላዲተ አምላክ ከድንግል ማርያም ተወልዶ እኛን አድኖ ነፃ አድርጎናል። እሱ የፈጸመልንን ድነት ለማግኘት ያዘዘን ሸክሞች አሉ። አንደኛው ስሙን እንድንሸከም ታዘናል። መቼም ሰዓት የለኝም። ለምሳሌ ቅዱስ ጳውሎስን የሐዋርያት ሥራ ምዕራፍ 9 ላይ እሱ እኮ ወንበዴ ነው፣ ብዙዎችን ሲያስር አግኝተነዋል፣ ብዙዎቹን ሲገድል ይታወቃል፣ የሞት ደብዳቤ በእጁ ላይ አለ፣ እንዴት ሂድና አስተምረህ አጥምቀው ትለኛለህ ብሎ ሐዋርያ ኢየሱስ ክርስቶስ ወይጸውር ስሜ በውስተ አሕዛብ፣ ስሜን በአሕዛብ መካከል እንዲሸከም የመረጥኩት ነው አለ ክርስቶስ። ስሜን በአሕዛብ መካከል እንዲሸከም የክርስቶስን ስም የተሸከመ አካል። ለምሳሌ ቤተ ክርስቲያን እኮ የክርስቶስን ስም ተሸክማ እኮ ኢየሱስ ክርስቶስ ጦመ ስም ለዘይጼዎ እያለ በሳተፍ ላይ ኢየሱስ ክርስቶስ ኅብስተ ሕይወት ለዘይበሎ እያለ በሳተፍ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሴትዮ እያለ በሳተፍ ላይ የምትጠራው ከራስ ፀጉሩ እስከ እግር ጥፍሩ በመልካ ኢየሱስ የምትጠራው በውዳሴ አምላክ የምትጠራው በቅዳሴ እግዚእ የምትጠራው ቤተ ክርስቲያናችን የክርስቶስን ስም እንድትሸከም ታዛለችና የዳነት ያቻት የመሰረታት መሰረት የሌላት ጉልላት የሌላት እርሱ ክርስቶስ ስሙን እንድትሸከም ስላዘዛት ትሸከማለች። እኛ በጸሎታችን ሳይቀር እኮ እግዚኦ መሐረነ ክርስቶስ ነው አይደለ? ስጋው ደሙ ሲታደል እኮ ቅዱሳት ለቅዱሳን ነው የሚለው። ስጋው ደሙ የሚገባቸው ቅዱሳን ለሆኑ ብቻ ነው ማለት ነው ሲተረጎም። ያ ነው ትርጉም። እኛ ግን ምንም ለቅድስና የሚያበቃ ስጋውን ደሙን እንኳን ለመቀበል የሚያበቃ ንጽሕና እኮ የለንም። የምንመልሰው መልስ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ነው። ካህኑ ቅዱሳት ለቅዱሳን ብሎ ሲያዜም ማለት ቅዱስማ ከአንድ አብ ከአንድ አብ ውጭ ከአንድ ወልድ ውጭ ከአንድ መንፈስ ቅዱስ ውጭ ምን ቅዱስ አለ? እንዴት አድርገን ስጋው ደሙን ለመቀበል እንበቃለን እንላለን? እንዲህ ብለን ከመለስን በኋላ ካህኑ ምንም እንኳን ባንበቃ እግዚአብሔር ባወቀ በቸርነቱ ስጋው ደሙን ለመቀበል እንድንበቃ ድምፁን ከፍ አድርጎ የሚያውጀው አዋጅ እግዚኦ መሐረነ ክርስቶስ ነው አይደለም? ጌታዊ ማረን፣ ስጋው ደምን ተቀበልን እንደ ይሁዳ ለፍርድ አታድርግብን እንለዋለን። ስለዚህ እግዚአብሔር ልጆች የክርስቶስን ስም እንሸከማለን። የክርስቶስን ስም የተሸከመ እሳት ቢገባ እሳት ያጠፋል፣ ባህር ቢገባ ውሃ ያሰምጠው። የክርስቶስን ስም የተሸከመ የክርስቶስን ስም የያዘ ሰው ጉልበት ሁሉ ለዚህ ስም ይሰግድ ዘንድ እኮ ታዟል። ይህንን ስም የተሸከመ አካል ያዳነኝ ያ ሰው ምን ብሎኛል? ትምህርት እየጨረስኩ ነው። ምን ብሎኛል? ተሸከመ። ስሙን እንድንሸከም አቡነ ተክለ ሃይማኖት የሰማችሁ ነው። እሳት አነደዱና ወደ እሳት ጨምሯቸው።
ወደ እሳት ሲገቡ እግዚኦ መሐረነ ክርስቶስ እያሉ እሳት ውስጥ ገቡ። እሳቱ ጠፋ፣ የጨመሯቸው ተቃጠሉ። እሳቱ ጠፋ። በእነ ዲዮቅልጥያኖስ ዘመን የክርስቶስን ስም ያልተሸከሙ ክርስቲያኖች ምዕመናን ክርስቲያኖቹ ላይ ድንጋይ ሲወረውሩ የተወረወረባቸው ሳይሞቱ ድንጋዩ እነዛ ላይ አርፎ እየመጣ የሚወረውሩትን ይገላቸው ነበር። የክርስቶስን ስም ተወተው። በዚህ ስም ነው ወዳጄ ሰማይና ምድር የታረቀው። በዚህ ስም ነው ሰው አምላክ የሆነው አምላክ የሆነው። በዚህ ስም ነው አማኑኤል ብለን እግዚአብሔር ከኛ ጋር ሆነ ብለን በድፍረት የምናገረው። ቅዱስ ያሬድ በለቢሰ ሥጋ ኮነነ ዘመደ፣ ሥጋን ለብሶ ዘመዳችን ሆነ ብሎ እንደተናገረ እግዚአብሔር ዘመድ የሆነን በዚህ ስም ነው። ከዚህ ውጭ እኮ ምንም የለም ይመናል። ስለዚህ ይሄንን ስም ተሸክሞ የሚጓዝ አካል እሳትን አያይም። ስሙን እንድንሸከም ታዝናል። ያዳነኝ ምን ብሎኛል? እነሱ ኢየሱስን አይጠሩም ይሉናል። እኛ ግን ከራስ ፀጉሩ እስከ እግር ጥፍሩ ሰላም መስርተ ርስከ ለፀጉሮቹ ሰላምታ ብለን እኮ ሰላም ላትፈረግ ይከብለ ለእግሮቹ ጥፍር ሰላምታ ይገባል ብንለው እኮ ከራስ ፀጉሩ እስከ እግር ጥፍሩ ነው ቤተክርስቲያን ክርስቶስን የምታከብረው። በአግባቡ ስትጠራው እኮ ኢየሱስ ጌታ ነው በሚል በድፍረት አዋጅ እኮ አይደለም። ላልሰማ የማሰማት አዋጅ ነው። ኢየሱስ ጌታ ነው የሚል ጌታ ነው ክርስቶስ እናምናለን። ቤተክርስቲያን ግን ስትጠራው ከማክበር የተነሳ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ነው የምትለው። ኢየሱስ ጌታ ነው ማለት ላልሰሙ የማሰማት አዋጅ ነው። ጌታችን ማለት ግን እኔ ባሪያ ነኝ እሱ ምን ይለዋል? ኢየሱስ ጌታ ነው የሚል አካል እኮ ባርነትን የጠራ አዋጅ የሚናገር ብቻ ነው። የእሱን ባርነት የጠራ አካል ነው። ስለዚህ እኛ ስሙን እንሸከማለን። ከዛትና አንድ ሁለተኛ ቀንበሩን እንሸከማለን። መቼም እናንተ ሸክማችሁ የከበደ ወደ እኔ ኑ ብሏል አይደል? የኔ ሸክም ቀላል ነው ብሏል ክርስቶስ። የክርስቶስ ሸክም ቀላል ነው። ጾሙ፣ ጸልዩ፣ መጽውቱ ቢላቀቁና ለማያምን ሰው በጣም ከባድ ነው። እንደውም እኮ ለዚህ ዓለም ማሰናከያ ከሚሆን ይልቅ ለአንድ ሰው ለወንድሙ ማሰናከያ ከሚሆን ለዚህ ዓለም ማሰናከያ ከሚያመጣ ይልቅ የወፍጮ ደንጊያ በአንገቱ ታስሮ ወደ ጥልቅ ባህር ቢገባ ምን ይለው ነበር? ይቀለው ነበረ። የወፍጮ ድንጋይ የተባለው ጾም፣ ጸልይ፣ መጽውት፣ ስገድ የሚለው ላላመነ ሰው ለክርስትናው ቅርብ ያልሆነ ሰው ጾም ቢባል ወደ ምን ያምረዋል? ክርስቶስ ጾሞልኛል ነው የሚለው። ክርስቶስ በልቶልኛል ብሎ ምግብ ግን አያውቁም። በጣም የሚገርመው ነገር ማለት። ስለዚህ ለእነዚህ ሰው የወፍጮ ድንጋይ ነው ያን በአንገቱ ታስሮ ይሄንን እየፈጸመ ወደ ጥልቅ ባህር ማለት በንስሐ እንባ በቀኖና ወደ ጥልቅ ባህር ቢወድቅ ይሻለዋል እሳት ከሚገባ ተብሎ ላይ ይተረጎማል። ስለዚህ እኛ ክርስቲያኖች ነን። አባ ጊዮርጊስ ዘጋስጫ እኮ አንተ ፈቅድ ክርስቲያን እስተማይ በጣም ምስጢር ላይ እኔ ክርስቲያን ምዕራፍ 10 በጣም ምስጢር ምዕራፍ 10 ላይ እኔ ክርስቲያን እንድባልሻለሁ ወክርስቲያን አሁን ክርስቲያንም ሆኜ እንድኖርሻለሁ አለ። በከመ ትምህርተ ሐዋርያት በኩሉ መዋዕለ ሕይወቴ በሕይወቴ ዘመን ሁሉ እንደ አባቶቼ እንደ ሐዋርያት ትምህርት ክርስቲያን ሆኜ እንድኖርሻለሁ አለ። እስቲ ድምፃችሁን ከፍ አድርጉና ክርስቲያን ሆኜ በሉ እስቲ ከፍ አድርጉት። ክርስቲያን ሆኜ እንድኖር እሻለሁ። እግዚአብሔር ክርስቲያን ሆነን እንድንኖር ይርዳን። አሁን ብዙዎቻችን ክርስቲያን የሚል ስም ነው ያለን። የክርስትና ስራ ካልሰራን እኮ እኛ ቅምጥሊቷ በሕይወቷ ሳለች ምን ያለች ነች ይላል? የሞተች ነች ይላል። ስለዚህ ስም አለን። ራዕየ ዮሐንስ ምዕራፍ 3 ላይ እንደተገለጸው ስም አለ ሕያው እንደመሆነ ግን ሞተሃል ይላል። ስም እያለን ከመሞት አምላካችን ይጠብቀን። ስለዚህ ክርስቲያን ሆኖ መኖር ይገባልና ክርስቲያን ሆኖ እንደ አባ ጊዮርጊስ እንደውም እኮ እሱ እንደኔ አይነት ዘማዊ የለም ይላል አባ ጊዮርጊስ ዘጋስጫ። እንደውም እንደ አባ ጊዮርጊስ ዘጋስጫ አይነት መነኩሴ የለም፣ እንደሱ አይነት ንጹሕ መነኩሴ የለም። ግን እንደኔ አይነት ዘማዊ ከትሕትና የተነሳ እንደሱ ክርስቲያን የለም። ክርስቲያን ሆኜ ለመኖር አብቃኝ ይላል ከትሕትና የተነሳ። ስለዚህ የዛሬውን በዓል ስናስብ በራሱ ክርስቲያን ከመባል በዘለለ ክርስቲያን ሆነን እንድንኖር መልእክቱ አንዱ ነው። ሌላው መስቀሉን እንሸከማለን። ያዳነኝ በርስቲ በምትንሰሽ ያዳነኝ መስቀሉን ተሸከም ብሎኛል። ለእሱን ሊያድን የሚወድ ቢኖር እኔም መከተል የሚወድ ቢኖር ራሱን ይካድ ምኑን ተሸክሞ ይከተለኝ። መከራ መስቀሉን ተሸክሞ ምን ይበለኝ? ይሄንን እንሸከም። ያዳነኝ ያ ሰው ድንግል ማርያምን ለምን ትጠሯታላችሁ ይሉናል። ያዳነን ያ ሰው ተሸከሙ ብሎናል እንላቸዋለን። ያዳነን ክርስቶስ ወላዲተ አምላክ ድንግል ማርያም ለ5500 ዘመን ሙሉ የተፈረደብንን ፍርድ የዳንባት ለ5500 ዘመን ሙሉ የተጻፈብን
ነው ያዘው። እሷን እንድናከብር ያዘዘን እኮ እሱ ነው። እሷን በምልጃ እንድንማጸንባት ያዘዘን እኮ እሱ ነው። ይህች መድኃኒት እንታተስዋ ወድዋ ነቢያት ብሎ ቅዱስ ጴጥሮስ በምዕራፍ 1 ላይ ቁጥር 10 ላይ የተናገረ አንደኛዋ መድኃኒት ድንግል ማርያም ናት። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐኮት ስሙ ብሎ ሊቃውንት ያመሰጥ እሷ ናት ድንግል ማርያም። የሞት ባህር የደረቀባት እሷ ናት ድንግል ማርያም። የመንግሥተ ሰማያት መክፈቻ ወላዲተ አምላክ ድንግል ማርያም ናት። እኛ ኢትዮጵያውያን ለወላዲተ አምላክ ለድንግል ማርያም ልዩ ክብር አለን። ለምን? እሷን አስራት አድርጎ የሰጠን ያዳንን ክርስቶስ ነው። ድንግል ማርያም ይላሉ። እቺን ጥቅስ ብቻ አብራርቼ የማቴዎስ ወንጌል ምዕራፍ 12 ላይ እቺን ጥቅስ ብቻ አብራርቼ ትምህርቴን ልቋጭ። በጣም ረጅም ሰዓት ወስጃለሁ። ክቡራን አባቶቼ በመንፈስ ቅዱስ እያረማችሁ እስካሁን ስትከታተሉ ነበረ። ምናልባት እነሱ ባሉበት እኛ ለማስተማር የተገባ የሆነ ሳይሆን ለመታዘዝ ያህል መሆኑ ይታወቅ። ረጅም ጊዜ ፈጅቻለሁ። ስለዚህ ማቴዎስ ወንጌል ምዕራፍ 12 ላይ ንግሥት አዜብ ይላል ተስነሳ አመለተ ባይን ንግሥት አዜብ በፍርድ ሰዓት ትነሳለች። ወትትፋታ ምስለ ትውልድ ከዚህ ትውልድ ጋር ትከራከራለች ወታስተአፍራ ይላል የማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 39 ጀምሮ ተመልከቱት። 42 ላይ ያለው ቃል ያነሳው ንግሥት አዜብ በፍርድ ሰዓት አለ ከዚህ ትውልድ ጋር ትከራከራለች ይላል ጌታችን። በደንብ ተከታተሉ። የክርስቶስን አምላክነት ከካዱት ጋር፣ የክርስቶስን ስም ካልተሸከሙት ጋር፣ መከራ መስቀሉን ይዘው ከማይጓዙት ጋር፣ የድንግል ማርያምን አማላጅነት ከሚያቃልሉት ጋር ንግሥት አዜብ በፍርድ ሰዓት ተነስታ ትከራከራለች ይላል። ንግሥት አዜብ ኢትዮጵያዊት ሴት ናት። በደንብ ተከታተሉ። ኢትዮጵያዊ ሴት ናት ንግሥት አዜብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያ ለድንግል ማርያም በአስራትነት ሰጥቷታል ወይስ አልሰጣትም? ሰጥቷ። ማስረጃ አንዱ የመጽሐፍ ቅዱስ በነገራችን ላይ ሎጂክ አይደለም፣ ይሄ ክፍል ማስረጃ ነው ለዚህ ነው። ንግሥት አዜብ ኢትዮጵያዊቷ ሴት በፍርድ ሰዓት ተነስታ ከዚህ ቤታዊ ጋር ከዚህ ትውልድ ጋር ትከራከራለች። ወታስተአፍራ ይላል ታሳፍራቸዋለች አለ ጌታችን። ምን ማለት ነው? ኢየሱስ ክርስቶስ ዳግመኛ በክበበ ትስብእት በግርማ መለኮት በሚገለጥበት ጊዜ ኃጢአት የሰሩትን በግራ ጽድቅ የሰሩትን በቀኝ በሚያቆምበት ጊዜ መልካም የሰሩ ኢትዮጵያዊቷ ንግሥት አዜብ በእሱ አንጻር እኛ አለን። የድንግል ማርያም አማላጅነት የምናምን፣ የክርስቶስን አምላክነት የምናምን፣ የቅዱሳኑን አማላጅነት የምናምን፣ የጸበሉን ፈዋሽነት የምናምን፣ የመስቀሉን አዳኝነት የምናምን፣ ከአጋንንት አሰራር የምንጠበቅበት መሳሪያ መሆኑን የምናምን እኛ በንግሥት አዜብ አንጻር አለን። ንግሥት አዜብ በፍርድ ሰዓት ትነሳለች። ከዛ በኋላ የክርስቶስን አምላክነት ከካዱ ከመናፍቃን ጋር ትከራከራለች። ያመኑት ቤት ይቆማሉ። መልስ ለባጭሩ ያመኑት ቤት ይቆማሉ፣ በቀኝ ይቆማሉ። ያን ጊዜ ማርያም ብሂል መሪ ለመንግሥተ ሰማያት የመንግሥተ ሰማያት መሪ ናት ድንግል ማርያም። መንግሥተ ሰማያት ትከፈታለች ድንግል ማርያም፣ ከዛ ትመጣለች። ከዛ በኋላ መንግሥተ ሰማያት መሪዋ ድንግል ማርያም ትቀድምና በቀኝ የቆሙት እሷን ተከትለው ወደ መንግሥተ ሰማያት ይገባሉ። ይሄ የሚሆነው በወላዲተ አምላክ በድንግል ማርያም አማላጅነት ስናመን ብቻ ነው። ያዳነን ጌታችን ተሸከሙ ያለንን ተሸክመን ለመንግሥቱ ክብር እንድንበቃ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።